ቼክ አሁን ብዙ አላስብ ብዙ አላወራ እና ዛሬ ምን ቢከሰት ጥሩ ነው እሱ ሌላ አዲስ ቦታ ስራ ተጨማሪ ስራ ፈልጌ ለስራ ሄጄ በርገር ኪንግ ማለት ነው ቦርሴ ውስጥ ማለት ነው እሱ የነበረውን 5000 ብር ሰረቁኝ ማለት ነው ወሰዱብኝ ልበል ምክንያቱም የሆነ እንትን አልኩኝ የሆነ ግዴለሽ ነገር ሆንኩኝ ሰው እንዴት ደሞ እኮ ማለት ነው እሱ ብሩን እንዴት እንዳስቀመጥኩት ታውቃላችሁ የታለው ዋሌቴ አንዱ ዋሌት ተናድጄው ለጥይቹትን እዩት ይሄ ነው እሱ ዋሌቴ እዩት እንዴት እንደተቀመጠ እዩት እንዴት ከዚህ መሃል ውስጥ እንዴት እስኪ ከዚህ ከ$20 አጠገብ እዚች ጋራ 5000 ነበር እሱ 5000 ሩብል ከዛ ይገርመኛል እሱ አሁን ራሱ ሳስበው ትራንስፖርት ውስጥ ስሆን ማለት ነው እዙ 5000 ለብቻ እዚህ 5000 እያረኩ ዝም ብዬ አስቀምጥ ነበር እሱ እና 5000 እዚህ ጋር የከተትኩት ጠዋት ላይ የሆነ ሎጎቲፕ ምናምን ነገር የሆነ መጨረሻ ስለነበረ እሱን ካልበቃኝ እሱን ከፍልበታለሁ ብዬ እዚህ ውስጥ አስቀምጬው ነበር ሲወጣውት ማለት ነው ከዛ በኋላ 50 ሩብል ብቻ ነው እዚህ የከፈልኩት ለዛኛው ፕሪንት አላረኩትም ያው ኤሌክትሮን እዛው ፒዲኤፉን አየችልኝና ማርክ እንትን ፕራክቲካል ማርኩን ሞላችልኝ እና አሁን እኔ ግራ ይገባኝ ሆነ በቃ ድንቅ ግርም ያለኝ እዚህ ጋር $20 አለ እና እነዚህ ብሮች አሉ 100 ሩብልም ነበር እዚህ ጋር እንዴት እዚህ ከመሃሉ ላይ 5000 እንደዚህ መዘው ወስደው ሸመጠጡኝ ደሞ አዲስ ቦታ ነው እሱ ማርያምን ቆይ እንትኑ ላሳያችሁ ከማናጀሯ ጋር የተጻጻፍኩትን ላሳያችሁ በጣም ነው የተናደድኩት እንዴት ነው መኪና ውስጥ ስመጣ በፊት እያንቀላፋው ምናምን ነገር ነው እሱ የምመጣው ማለት ነው ምክንያቱም ምሽቱን ስሰራ ማለት ነው እሱ ይሁን ይደክመኝና በትራንስፖርት ሲሄድ ያው ከማንም ጋራ ስለማላወራ ምንም ነገር ስለማል ዝም ብዬ ቁጭ ብዬ ስልኬን ስለምነካካ እንቅልፌ ይመጣል አሁን ላይ ማለት ነው ወደዚህ ስመጣ እንቅልፌ ያልመጣ ስልክ መጎርጎር እንትን ነሳኝ ምቾት ነሳኝ እንትኑን ብቻ በቃ 5000 እንዴት አርገው ነው ሲበሉኝ አሁን እንዴት አርጌ ቤት ገብቼ እንዴት ለማናጀሯ እንዴት አርጌ ልጻፍላት ምናምን ነገር የሚለው ነው እንትን ሳስብ የነበረው አቃሉ ብሩን እንደማላገኘው መልሼ እንደማላገኘው አቃሉ ግን እሷ ትወቅ ብዬ ዝም ብዬ ነው ተጻፍኩላት ትወቅ ምክንያቱም ሌላ ጊዜ ሊያጋጥም ይችላል እና ትወቅ የሚለውን ትወቅ ብዬ ነው በቃ የጻፍኩላት ላሳያችሁ በጣም ነው የተናደድኩት ማርያምን ቦርሳክ ውስጥ በደንብ አርገኪው ምናምን ነገር አለች እዩት እንትን አልኳት መጀመሪያ በራሽኛ ነው የተጻፈው መጀመሪያ ምን አልኳት ሃይ ፖሊና ጠዋት ላይ እሷ ነበረች እሱ የተቀበለች ማለት ነው እና ምን አልኳት ሃይ ፖሊና እንደገና ሃይ አልኳት ከዛ በኋላ የሆነ ነገር ተከስቷል እኔ ላይ ተከስቷል እንደዛ ነገር ነው እሱ እንትኑ ከዛ እሱ ሃይ ምን ተከሰታለች ከዛ ስራ ቮብሬሚያ ስሜን ኢዝማይቮ
ሱምኪ ራስዲቫልኪ ኡክራሊ 500,000 ሩብል ምን አልኳትኝ ስራ እየሰራው እያለ 5000 ሩብል ሰርቀውኛል አውቃለሁ ሰዎች በጣም ብዙ ነበሩ ሲገቡ ሲወጡ ነበር እሱ ልብስ መቀየሪያ ክፍል ውስጥ እና አላቅም ይሄኛው ነገር አንቺ እንድታውቂ ፈልጋለሁ እና በካሜራ አይተሽ የሆነ ነገር ላይ እንደምትደርሺ ተስፋ አደርጋለሁ አልኳት እኔ እዚህ ጋር ማለት ነው እሱ ስለ ለእንትኖቹ ልጽፍ አስቤ ነበር እሱ ለፖሊስ ማለት ነው ፖሊስ ደግሞ ምንም ነገር ያረጋሉ ብዬ አላስብም እሱ እንትን ከማረግ ውጪ የሆነ ነገሩን ከማባባስ ውጪ ወይንም ደግሞ እዛ የሰራተኞቹን ሰላም ከመንሳት ውጪ ምንም ነገር ያረጋሉ ብዬ አላሰብኩም ስለዚህ የሆነ እንትን ያለው ነገር ውጤት ያለው ነገር አይሰጡኝም ብዬ ቀጥታ ለማናጀሯ ያው ብሩን እንደማይመልሱልኝም ስለማቅ ማለት ነው እሷ አንድ አግኝተውኛል እሷ ብቻ ትወቅ የሚለው ነገር እሷ ብቻ እንትኑ ይኑራት እሱ ከነሱ መካከል እዛ ከሚሰሩት መካከል ሌቦች እንዳሉ ትወቅ አልኩ እኔ ሲመስለኝ በፊት ማለት ነው እሱ ማርያምን ነው እሱ ምላችሁ እዚህ ራሺያ ውስጥ ሌባ ያለ አይመስለኝም ምክንያቱም መንገድ ላይ የሆነ ካርድ እጥላለሁ ሰው ሲጥልም አይቻለሁ እቃ የሆነ ክላስ ውስጥ ይጣላል ኮቶች ኮፍያዎች ጓንቶች ምናምን ነገር በቃ ይጣላሉ በየመንገዱ እንትን ውስጥ የህዝብ ትራንስፖርት ውስጥ የሆነ ፌስታል በፌስታል ውስጥ የሆነ እቃዎች ምናምን ነገር ይረሳሉ እና እንዳለ በቃ የሆነ ታገኙታላችሁ ጠፋ ግን ታገኙታላችሁ የሆነ ቦታ የሆነ ቦታ ላይ ይጠብቃችኋል ዝም ብሎ ማለት ነው 10 አመት 30 አመት ቁጭ ብሎ ነው እሱ የሚጠብቃችሁ ግን እኔ ማለት ነው እሱ በዚህ እንትኑን አስቤ በቃ ንጹህ አእምሮዬን አንጽቼ እንደዚህ በማረጌና እንደዚህ በመከሰቱ እሰይ ብያለሁ ለራሴም ትምህርት ወስጃለሁ እሱ ከዛ ምን አልኳት መሰላችሁ ከዛ ምን አለች ይሄ ነገር በእኛ ሬስቶራንት ውስጥ ይሄ ነገር ለመጀመሪያ ጊዜ ሲከሰት ነው አለች ቱቬር ንሽቶ አኒ ኒኩዳኒ ዛ ቪ እና ምን አለች ሌላ ቦታ ተበትኖብክ አይደለም ሌላ ቦታ ጥለከው አይደለም ወይ አለች እና በእኛ ሬስቶራንት ውስጥ እንደዚህ የሌብነት ድርጊት ማንም ላይ አግኝተንም ሰምተንም አናቅም ይሄ ለመጀመሪያ ጊዜ ነው አለች እና ስንት ሰዓት ላይ ነው እሱ ብርክ የጠፋው አለች ከዛ በኋላ እኔ ምን አልኳት ብር የጠፋው የስራ ሰዓት ላይ ነው እኔ እዛ ስራ ስሰራ ለ9 ሰዓት ነው እሱ እዛ ጋር መሰራ ለ9 ለ8 አካባቢ ነው እሱ መሰራው እና በዚህ ጋፕ ውስጥ ነው እሱ እኔ ስራ ስሰራ ነበር ያወቅኩትኝ ገና ትራንስፖርት ውስጥ ገብቼ ክፍያ ልከፍል ስል ነው እሱ ያወቅኩትኝ እንዴት ደግሞ ጭንቅላቴ ውስጥ ሴቭ እንደሆነች ታውቃላችሁ እቺ 5000 ሩብል ረስቻት ነበር እሱ ማለት ጠዋት ላይ እዚህ ውስጥ ከተትኳትና ለዛ ለሎጎቲፕ ለሎጎ የከፈልኩኝ በኋላ እንትን አልኩኝ የሆነ ማስታወሻ ሆነች እዛች ጋር ከዛ በኋላ ረስዋት ማለት ነው ከዛ በኋላ ወደ ስራ እየሄድኩኝ አርፍጄ ወደ ስራ እየሄድኩኝ ለትራንስፖርት ልከፍል እንደዚህ ከፈትኩት ከዛ በኋላ የሆነ የሚያማምሩ የምታምር ቺክ ነበረች እንደዚህ ወደ ጎኔ ከዛ በኋላ እኔ እዚህ ጋራ ማለት ነው ዶላሬን አሳየውኝ ማለት ነው $20 እንደዚህ አሳየውኝና ከዛ ሸርተት ሳረገው 5000 ሩብል አለ ከዛ ማለት ደረቴ ሞቃ ማለት ነው ደስ አለኝ
ዋው እንዴት 5000 ብሩን ይዤ ወጣው ምናምን ነገር ለካ ለፕሪንት ምናምን እንትን ብዬ ነበር እሱ ለሎጎ ምናምን አልኩኝና ከዛ ዘርዘር አረኩኝ። መቶም ነበረኝ እሱ ሁለት ጊዜ መቶ ማለት ነው። አንዱን ወደዛ ሲሄድ የከፈልኩት፣ አንድ ደግሞ ስመጣ የከፈልኩት። ከዛ በዚህ ሲቹዌሽን ውስጥ ጭንቅላቴ ውስጥ ሴቭ ሆነች ማለት ነው። እሱ ቺኳሌ ፍሌክስ ሳረግ በሱ ነገር ሴቭ ሆነ። ስለዚህ ከስራ ጨርሼ ስወጣ ማለት ነው ልክ ዋሌቴን ስከፍተው ከፈት ሳረገው እንትን 20 ሩብል። ከዛ ምንድነው እሱ አልኩኝና ከዛ ልቤ ማለት ነው ክው አለ። ከዛ ተበላው 5000 ብሬን አልኩኝ። ከዛ በኋላ በቃ ትራንስፖርት ውስጥ በቃ ስለዛኛው ነው ሳስብ የነበረው። እንቅልፍ የለ በፊት እያንቀላፈው ምናምን ነገር የሆነ ሃሉሲኔት እያርኩኝ ነው ወደ ቤት ምደርሰው። ፍራሼ ላይ እስከምደርስ እንዴት እንደሚናፍቀኝ ምናምን የሆነ ፍራሼን አስባለሁ። ሻወር ወስጄ ሮጬ ወደ ፍራሼ ሲሄድ ምናምን ነገር ነው እሱ ማስበው። የሆነ ኢንስታግራም ላይ ትዊተር ላይ የሆነ ትዊቶችን ሳነብ ምናምን ነበር እሱ የምታገኙኝ በፊት። የዛ ጊዜ ላይ ኢንስታግራም ስከፍት ብሯን አትሱቅ የምታረገኝ ማለት ነው እሱ። ከዛ በኋላ በቃ ለፖሊስ ላመልክት፣ ለፖሊስ ካመለከልኩኝ የሆነ ገገማ የሆነ የፋራ ነገር ነው እሱ። 2 ቀን ሰርቼ ብሩን መልሰዋለሁ እኮ። ግን በቃ የሆነ 9 ሰዓት እንደገና 9 ሰዓት 2 ጊዜ ሰርቼ ነው እሱም የምመልሰው። ግን ይሁን ችግር የለውም አልኩኝና ከዛ ቤት ስገባ ደግሜውን እዛ ስራ ቦታ መሄድ አይቀርም እና የሆነ እንደ ፈሪ እንደ ፋራም ልታይ ይችላለሁ። ስለዚህ ይሄን ነገር ማመልከት አለብኝ። ማናጀሯ እንደምታረግ ታርገው የምትለውን ትበል። እሷም ደግሞ እውቀቱ ይኖራት እሱ እነሱ ውስጥ የሆነ ሰው ሌባ እንደሆነ ትወቅ አልኩኝና በቃ ጻፍኩላት ይሄኛውን ማለት ነው። በጣም ብዙ ተጻጻፍን እኮ። ከዛ በኋላ ምን አለች ብችራት ይህ ትናንትና በመንገድ ስትመጣ አልጣልኩም ወይ ምናምን ነገር አለችኝ። አይደለም አልጣልኩም፣ እርግጠኛ ነኝ እሱ ብሩ የጠፋው ብሩ የተሰለበው ነው የሚባለው። ብሩ የተሰለበው የልብስ መቀየሪያ ክፍል ውስጥ ነው። ወደ ስራ ቦታ ስመጣ በጣም እንትኔ ማለት ነው እሱ ዋሌቴ በደንብ ጥብቅ አርጎ ነው እሱ ብር የሚይዘው። እሱ ብቻ ሳይሆን በጣም ጥልቅ እንትን ውስጥ ነው እሱ ሻንጤ ውስጥ ጥልቅ ቦታ ነው እሱ የተቀመጠው አልኳት። ከዛ በኋላ ስፕራሹ ይሾራዝ አለችኝ። እሺ በድጋሜ ጠይቃለሁ፣ ግን በደንብ አርገህ ሻንጣህን ፈትሽ። ጠዋት ላይ የገቡትን ልጆች ጠይቄያለሁ እና ማታ ላይ አንተ እየሰራክ እያለ ሲሰሩ የነበሩትን ጽፌላቸዋለሁ እና ብሩ የሚገኝ ይመስለኛል አለችኝ። ያ ሁሉንም እጠይቃለሁ ሁሉንም አንተ እየሰራክ እያለ ሁሉንም በምሽት ሲሰሩ የነበሩትን በሙሉ ጠይቃለሁ። የጧቶቹን ሙሉ ፈትሻለሁ፣ የማታዎቹን እያንዳንዱን እጽፍላችኋለሁ። አይ ቲንክ ብሩ ይገኛል አለችኝ። ይሄ ምንም አይገኝም እሱ ብሩ ማለት ነው ሲሆን አሁን እዛ እንትን ነው እሱ የሚያረጉት፣ የሆነ እንደ ሚም ነው እሱ የሚያረጉት። ምን ይላሉ አሁን እርግጠኛ ነኝ እሱ ብር እንድናዋጣለት ፈልገው ነው እሱ የሚሉት። እግዚአብሔር ነው ስላችሁ
ግን ይሄኛውን አሁን 5000 ብሩን ሲሰርቁ ማለት ነው ምን ብዬ ላመለክት ነበር መሰላችሁ? 9000 ብር ነው ሲወሰዱብኝ እንደዚሁ በቃ ጭንቅላት ውስጥ ቂው ብላ መጣች ማለት ነው። ልክ ለሷ እየጻፍኩኝ 9000 ብር ልበላልኩኝ። ለምንድን እንዳልኩኝ ታውቃላችሁ? ያ 5000 ብር የወሰደብኝ ሰው ማለት ነው እሱ እንዴ 5000 9000 እንዴ ሌላ ሰውም ወስዶበታል ማለት ነው። በቃ የሆነ እንትን ውስጥ ይገባሉ፣ የሆነ ጥያቄ ውስጥ ይገባሉ። እና በዛ ምክንያት የሆነ ኖቲስ አረጋቸዋለሁ የሚል ሀሳብ መጥቶልኝ ነበር እሱ። ወይንም ደግሞ እነሱ ተመልሰው መጥተው እርግጠኛ ነህ ግን 9000 ነው ሲጠፋብህ ምናምን ብለው የሆነ ዋና መጠኗን ለማወቅ የሆነ ይጠይቁኛል የሚለውን ነገር የሆነ ሀሳቡ ይመጣል ብዬ የሆነ እንትን ብዬ ነበር። ግን ያው እውነቱን ትወቅ ማናጀሯን ብዬ 5000 ነው እሱ የሰረቁኝ ምናምን ነገር አልኳት። በቃ ያው አወራች። እሷ እንትን ልትል መሰለኝ እሱ የሆነ ትጠይቅና ማለት ነው። ከዛ በኋላ በቃ የሆነ ብር እንዲዋጣለት ፈልጎ ነው ነገር እንደዛ ነገር የሆነ እንደዛ ፈልጎ ነው ነገር እንደምትል ያው አልጠራጠርም። እና ያው እሷም ትወቅ የሚለውን ለማረጋገጥ ነው። እሱ ትወቅ በእነሱ መካከል ሌላ እንደዚህ አይነት ሰው እንዳለ ትወቅ የሚለውን ለማሳወቅ ነው። እሱ ለሌላ ጊዜ እንደዚህ አይነት ነገር ከተከሰተ ያ ልጅ ላይም እኮ እንደዚህ ተከስቶ ነበር ብለው ሀሳብ ይመጣላቸዋል። እሱ ብቻ ሳይሆን ማለት ነው እሱ የሆነ ትልቅ ገንዘብ ከጠፋ እና የሆነ ሰው ከተገኘ ማለት ነው እሱ እና የሆነ በፖሊስ ምናምን ነገር ከተያዘ ከዚህ በፊት ተከስቶ ነበር እሱ እንደዚህ አይነት ልጅ ሲሰራ ነበር እንደዚህ አመልክቶ ነበር ምናምን ነገር ይባልና ማለት ነው እሱ የኔ አሁን ላይ ማመልከት እንትን ይሆናል። እሱ የሆነ ምልክት የሆነ ጭረት ይሆናል። እሱ የሆነ ጠባሳ ነገር ሆና ታልፋለች። ስለዚህ ሌላ ወደፊት ላይ ለሚከሰትበት ሰው እንትን የሆነ ምልክት ይሆናል ማለት ነው። ከዚህ በፊት ተከስቶ ነበር፣ አሁን ተከስቷል፣ ይሄ ነገር ይታወቅ። ወይንም ደግሞ እንደዚህ ይታወቃል እኮ 4-5 ሰዎች ከኔ ጋር ከነበሩ ከዛ ልጅ ከተወሰደበት ላይም ደግሞ 2 ሰዎች ከሆኑ እኔ ጋርና ያ ሰው ጋር የሚመሳሰሉትን ይሁን ደግሞ የነበረውን ሰው ማውጣት ነው። ከዛ በኋላ ከዛ ውስጥ መመልመል ይቻላል። እና ደግሞ ሲመስለኝ ማለት ነው እሱ የሰረቀብኝ ሰው ይሆን አውቀዋለሁ ምለው ለምን መሰላችሁ? ሴት ናት እሱ የሰረቀችብኝ። 2 ያው ብዙ ሴቶች አሉ፣ ግን ወይ ለምኔት የወሰደችብኝ አንዷ ሴት ናት።